ሰላም ሰላም እንዴት ናችሁ? በባለፈው ቪዲዮ ስለ ሰዓት እና ስለ ጊዜ አነጋገር አይተን ነበር። እንዴት ጊዜና ሰዓትን መናገር እንደምንችል። የዛሬ ቪዲዮአችን ከዛ ብዙም አይርቅም። ወቅቶችን እንዴት ወይ ደግሞ ወቅቶችን እነማን ናቸው የሚለውን እና እነማን ወራትስ የአንዳንዱ ወቅት ስር ይካተታል የሚለውን የምናይበት ቪዲዮ ነው ማለት ነው። ስለዚህ እንደሚታወቀው በአመት ውስጥ አራት ወቅቶች አሉ ወይም ወቅታት አሉ። እነዚህም አራቱ አሁን ካለንበት በልግ፣ ክረምት፣ ጸደይና በጋ ናቸውና እነዚህን ወቅቶች በኦሮምኛ እንዴት እንጠራቸዋለን፣ ወራቶቹስ እነማን ናቸው የሚለውን አስቀምጬላችኋለሁ። ስለዚህ ቪዲዮ እንደምትደሰቱበት ተስፋ አደርጋለሁ። ስለዚህ የመጀመሪያው ወቅት ያው ሁለት ቦታ ከፍዬ ነው ለማቅረብ የሞከርኩት። ዛሬ በክፍል አንድ የምናየው ሁለቱን ናቸው ማለት ነው። ስለዚህ ከክረምት እንጀምራለን። ክረምት ማለት ገነ እንለዋለን። ገነ ማለት ክረምት ማለት ነው። እዛ ስር የሚካተቱ ወራት የመጀመሪያው ወጠበጂ እንላለን። ወጠበጂ ማለት ሰኔ ማለት ነው። ወጠበጂ ማለት ሰኔ ማለት ነው። ከዛ አዶሌስ እንላለን። አዶሌስ ማለት ሐምሌ ማለት ነው። አዶሌስ ማለት ሐምሌ ማለት ነው። ከዛ ሀገየ እንላለን። ሀገየ ማለት ደግሞ ነሐሴ ማለታችን ነው። ሀገየ ማለት ነሐሴ ማለታችን ነው። ሁለተኛ ወቅታችን ጸደይ ነው። ብራ እንለዋለን። ብራ ማለት ጸደይ፣ ብራ ማለት ጸደይ ማለታችን ነው። ስለዚህ እዛ ስር የሚካተቱ ወራት ደግሞ ፉልባን ማለት መስከረም፣ ፉልባን ማለት መስከረም። ጥቅምት ማለት ደግሞ ኦንኮሎሌስ፣ ጥቅምት ኦንኮሎሌስ ጥቅምት እንላለን። ከዛ ሰዳስ ደግሞ ሂዳር፣ ሂዳር ማለት ነው። ስለዚህ ቀጣይ ክፍል የቀረውን በቀጣይ ክፍል እናያለን። ፎሎ፣ ላይክ፣ ሼር ማድረጋችሁን አትርሱ። አመሰግናለሁ።